ይህ ሐውልት የማን ሐውልት ነው? ይህ ሐውልትና አደባባይ ብቻ ሳይሆን ከጀርባውና ከሰሩ ትልልቅ ጀግንነቶችን ይዟል። ኢትዮጵያውያን ብዙም ስሙን ባይጠሩት የካራማራና የባድሜ ታሪክ ግን ያስታውሰዋል፣ ያወሳዋል። ሶማሊያውያኖች ልክ እንደ ጌታቸው ይፈሩታል፣ ይንቀጠቀጡለታል። በገዛ ምድራቸው ጠላቶቹን የሚያሸብር የጠላትን ሰማይ እንደ ንስር የሚቆጣጠር ጀግና ሰው ነው። ስሙም ኮሎኔል በዛብህ ጴጥሮስ ይባላል። ከሀገር ወዲያ ሌላ መቆሚያ ዋሻ ስለሌለ በሀገርና በነፃነት ጉዳይ ምንም አይነት ቀል ሊኖር አይገባም ብሎናል ኮሎኔል በዛብህ ጴጥሮስ። የሃዲያው ፈርጥ የኢትዮጵያውያንም ትልቅ ኩራት ነው። የበዛብህ ልጆች አላችሁ ወይ? ካራማራና ባድመ ሳይሆን ሙሉ ኢትዮጵያውያን ከዚህ በኋላ ያከብሩታል። እኔ ሰው ነኝ፣ ከዚያም ከወረድኩ ኢትዮጵያዊ።